ሰላም ተመልካቾቻችን ቂርቆስ ክፍለ ከተማ ወረዳ 8 ኮሚኒኬሽን ጽሕፈት ቤት ነው። ዛሬ የተገኘነው የህፃናት ማቆያ ላይ ነው። የህፃናት ማቆያ ምን ይመስላል እንዴት ነው የሚለውን ወርደን ለማየት ነው። በመጀመሪያ ስምክንና የስራ ድርሻህን። እሺ አመሰግናለሁ። ስሜ ካስትሮ በቀለ ይባላል። ቂርቆስ ክፍለ ከተማ ወረዳ 8 ሴቶችና ህፃናት ቡድን መሪ ነው። ስለ ማቆያው ወረዳው 8 ሰራተኞች ህፃናት ማቆያ በተመለከተ ያለኝ ሀሳብና አስተያየት ህፃናት ማቆያ ከተከፈተ በርካታ የመንግስት ሰራተኞች አነስተኛ ደሞዝ ያላቸው ሰራተኛ ቤታቸው ቀጥሮ ልጆቻቸውን ለማከባከብ ችግር ያለባቸው እናቶች ሰራተኞች ብዙ አሁን ህፃናት ማቆያ በመከፈቱ ብዙዎቹ ከተለያየ ከወጪም ጊዜውም ሰዓቱን የተጠቀሙበት ማለት ያደረጉበት ተጠቃሚ የሆኑበት ሁኔታ የሚያመቻች ስለሆነ ጥሩ ነው ማለት። ሌላው ማቆያው አሁን ሰፋ እንትን ለማለት አሁን ያለንበት ሁኔታ ከነባራዊ ሁኔታ ጋር ተያይዞ 2-3 ክፍል ይሄኛው አሁን አንድ ክፍል ነው። አንድ ክፍሉን አመቻችተን እንደምንም ብለን አመቻችተን ነው እየተጠቀምን ያለው። ሽንት ቤት አለ። ይሄ አንድ ክፍሉ ቢሆን በፓርቲሽነር ለጊዜው ውስጥ አካፍለን ነው መኝታ ክፍልና መጫወቻ ቦታ አድርገን ለእንትን ለማለት ለመጠቀም ትንሽ ያው ቦታው ክራይ ቤት ከመሆኑ አንጻር ያው ትንሽ የተቸገርንበት ሁኔታ ነው ያለው። ከዚህ በፊት ግን በነበረበት ክፍል ነበረ። አሁን ባለው ያው ከነባራዊ ሁኔታ ጋር ብዙ ምቹ ባይሆንም ያው ለጊዜው ባለው ያው እንደምን ማቻችለን ያው ልጆቹ ተጠቃሚ እንዲሆን ያው እየተደረገ ያለው። ሌላው ያው ግብአቶቹ ጋር ተያይዞ ያው ግብአቶች ትንሽ ያለው ያው እንደሚታየው አለ በአይነት ያው ሙሉም ባይሆን የተወሰኑ አሉ። ልጆቹ ያው መጫወቻ አለ፣ አንዳንድ ወንበሮች አልጋ አለ፣ ፍራሽ አለ፣ አንሶላዎች አሉ፣ ብርድ ልብስ የሚተኙበት መኝታ ያው የተዘጋጀ አለ። ወንበሮቹ ምግብ ሲቀርብ ውሃ ማቀዝቀዣ አለ። ያው ምንጣፎቹም አሉ፣ መጫወቻዎቹም አሁን እንደሚታየው አሉ። አሁን የጎደለው ያው ፍሪጅ ምናምን ያው ፍሪጅ አሁን ለጊዜው ያው ሲገዛ ያው ሂደት ላይ ነው ያለው። የቀሩትን ማቴሪያሎቹን ያው ለመግዛት ያው ሂደት ላይ ነው ያለው። ይሄን ይመስላል። ካስተሮ እናመሰግናለን ስለሰጠኸን አስተያየት። አሁን የህፃናት ማቆያ ሰራተኛ ነሽ። እንደ ሰራተኝነትሽ ልጆች ይመጣሉ፣ ልጆችን የሚያመጡ ወላጆችም አሉ። ያው እነሱን ለማስደሰት ያው በነፃነት ስራቸውን እንዲሰሩ ለማድረግ ካንቺ ከስምሽ እንጀምርና ስምሽን ማለበት። አመሰግናለሁ። ስሜ መለከሻ ይባላል። ቂርቆስ ወረዳ 8 የህፃናት ድጋፍና እንክብካቤ ሰራተኛ ነኝ። ሞግዚት ነን። በወረዳው ውስጥ 2 ሞግዚቶች አለን። 2 ሞግዚቶች ስንኖር እሱንም የጽዳትንም የሞግዚትንም ስራ ሸፍነን ነው የምንሰራው። ወደ ተቋማችን ልጆች ሲመጡ በፍቅር በፈገግታ የምንቀበላቸው እንገባለን። ጽዳቶች አሉ፣ ጠዋት ገብተው የሚያጸዱ እነሱ እኛ ስንቀበላቸው እነሱ ገብተው የሚያጸዱ እኛ ተቀብለን እነሱ ወደዚህ ያመጡት ካስገቡ በኋላ እነሱ ወደ ስራቸው ይሄዳሉ። ሞስካ
ምናምን ባለው እንደርሳለን እዚህ እነሱ የስራቸው ተቀብለን እና እንከባከባለን ማለት ነው። በአጠቃላይ አሁን ወረዳው ከሰንት ስለነበረ ሲፈርስ ከሁለት ተከፍሏል። ግማሽ ተጠናቆ ግማሽ ደግሞ ወደዚህ መጠናል። በፊት አጠቃላይ 17 ነበሩ። አሁን ግን 7 ነው ያሉት። ያው ቦታው ምቹ ስላልሆነ ስላልተመቻቸው ወደዚህ ለማምጣት ወደ ጠራሙት ያሉት እዛው ያሉት እንግዲህ የራሳቸውን አመቻችተው ሊሆን ይችላል። ስለዚህ አሁን ለጊዜው ዴከራችን ውስጥ ሰራተኞች ናቸው ያሉት። መሟላት ያለበት ግብአት ብለሽ መሟላት ያለበት ነገር ያው ማለት እንደ ወረዳና አንፃር ከወረዳና አንፃር ስናየው ብዙም የሀገር ማልፋል ማለት አንችልም። ግን በፊት ብዙ ነገሮች አልፎ አልፎ የሚሆኑ ነገሮች አሉ። ፍሪጅ እንደ ፍሪጅ አይነት ነገር የለም። ለህፃናት ማሞቂያ የሚሆን ስቶቭ ነገር የለም። የውሃ ማጣሪያ አለ ስንጠቀሙ ነበረ። ግን አሁን ስለተበላሸ አሁን እንጂ የውሃ ማጣሪያ ምናምን አለ እና ያልተሟሉ ነገሮች ቢሟሉልን አሪፍ ነው። ለቃለ መጠየቁ ፈቃደኛ ስለሆንሽ አመሰግናለሁ። የወረዳችን ሰራተኛ የህፃናት ማቆያ ተጠቃሚ ነሽ። ከተጠቃሚነትሽ አንፃር ምን ያህል ከኢኮኖሚ አንፃር ከሌላው አንፃር እንዴት ነው የሚታየው ማቆያችን? ዴኬር አመሰግናለሁ። የሚከበረበላለሁ የምሰራው ሴቶች ህጻናትና ማህበራዊ ጉዳይ ጽሕፈት ቤት ነው። ወረዳ 8 የዴኬር ተጠቃሚ ነኝ። ማለት ልጄ ብትውለው ዴኬር ውስጥ ነው። ዴኬሩ ኢኮኖሚካሊ ጤናማ ሲሆን ከብዙ ነገሮች አንፃር ተብሏል። የሚውሉበት ኢንቫይሮንመንት ንጹህ መሆኑ፣ ተንከባካቢዎቹ በጣም ጥሩ መሆናቸው እናት ይዟቸዋል። ከዛ ደግሞ ማየት እንችላለን። ኤኒታይም ስራችን ሳይቆራረጥ ባለችን ክፍተት እየመጣን ማየት እንችላለን፣ ማጥፋት እንችላለን። ያው እሱ ጥሩ ድል ፈጥሯል። ማቆያው እንዴት ታየዋለሽ? ማቆያው በጣም ጥሩ ነው። ያው ከሞላ ጎደል የሚጎሉት ነገሮች ቢኖሩ ግን በጣም ጥሩ ነው። ፍራሾች አሉ፣ የሚተኙበት መጫወቻዎች አሏቸው ልጆቹ። ያው በደንብ ይጠበቃሉ። የተወሰኑ የሚጎሉ ማቴሪያሎች አሉ። ያው በሂደት ይሟላሉ ብለን ተስፋ እናደርጋለን። አመሰግናለሁ።